አርቲስት ኪሩቤል ተስፋዬ የሁሉ አዲስ እንግዳ ሆነ ከአድማጮች ጋር ቆይታ ለማድረግ ፈቃድ ስለሆነ በጣም አመሰግናለሁ። በቅድሚያ እኔም በጣም አመሰግናለሁ። ጃይስተልኝ አንተም በኪቦርድ ነው እኔም ማውቅህ ከዚህ ቀደም ወደ ቅንብሩ ከመግባት በፊት ማለት ነው። ከኪቦርድ ወደ ቅንብር ሄድክበትን ሂደቱን ብትነግረኝ ደስ ይለኛል። ኪቦርድ በባንድ ውስጥ ረጅም ጊዜ ተጫውቻለሁና ያንን የምሰራበት ጊዜ የነበሩ አቀናባሪዎች ነበሩ ከዛም በፊት እና ያው አሁንም እጫወታለሁ። እሱን ግን ወደ ማቀናበር ሄድኩት ሄኖክ አበበን ታውቀዋለህና የሄኖክን አልበም ለመስራት ብዙ ስቱዲዮ እንሄድ ነበረ በወቅቱና በዛ ሰዓት ደግሞ የነበሩ ስቱዲዮች አብዛኞቹ በጣም ስራ የተጨናነቀባቸው ነበሩና መጨረሻ ላይ ነው ሀሳቡ የመጣው። ሳምፕል ምናምን እንደዚህ መስራት ጀመርን የሱን ለሌላ ስቱዲዮ እንዲሄዱ። በኋላ ላይ ቆንጆ ነገሮች እንትን ማለት ቻለን። እኔ በወቅቱ ስቱዲዮ አልነበረኝም፣ ግን ኪቦርድ ላይ ይሄ ፕሮግራም የሚያደርግ ኪቦርድ ላይ ወርክስቴሽን ኪቦርድ ላይ እዛ ላይ ሰራ ነውና ጥሩ ነገር አገኘንበት። ከዛ ያንን የክብረት ስቱዲዮ ሄደን ድምጹና ሳውንዱን እዛ መቅረጽ ቻለን። ከዛ በኋላ ያ ስራ ጥሩ ስለሆነ ሌላም ሰዎች ለምን አትሰራም ለምን አታቀናብርም ምናምን እያሉ በዛ አጋጣሚ ወደዛ ገባሁ ማለት ነው። የተለየ ትምህርት ወስደሃል ወይስ በልምድ ነው? በልምድ ነው፣ ግን ያው ራስህን ለማስተማር አሁን ያለው ሁሉም ነገርም ይፈቅዳል። ኢንተርኔትም አለና ብዙ ነገሮች ከዩቲዩብ ዳውንሎድ አድርገህ ታያለህ። መጽሐፎች ብዙ አነባለሁ። ያው ውጪ ሰዎች አሉ ላኩልኝ እያሉ እነሱ ራሳቸውን የቻሉ ትምህርት ቤቶች ናቸው። ይሄ ከስቱዲዮ ጋር በተያያዘ ማለት ነው። ሄኖክን ካነሳው አይቀር አንድ ጥያቄ ባነሳልህ ደስ ይለኛል። የመጀመሪያውን አልበሙን ሙሉውን ሰርተሃል። ሁለተኛው አልበም ላይ ደግሞ ሙሉ ላይ አልተሳተፍክም። ምክንያቱም ባውቀው ደስ ይለኛል። ግጭት በመካከላችሁ ተፈጥሮ ነው? እሱ ሳይመርጥህ ቀርቶ ነው ወይስ አንተ ሳትፈልግ ቀርተህ ነው? ግጭት አልነበረም። በእርግጥ ጀምረን ነበር አብረን መስራት የመጀመሪያውን አልበምና አንዳንድ ያው የሀሳብ አለመጣጣም ነገሮች ነበሩ፣ ግጭትም ሳይሆንና ከዛ አንጻር እኔ አሁን በሀሳብ ደረጃ አልበሙ ይሄንን ቅርጽ ቢይዝ ጥሩ ነው፣ አይ ነው ይሄኛውን ቅርጽ የሚል በስራ ላይ ገባ ትንሽ ኮንፊውዝድ የሆነ ነገር ነበርና ተነጋግረን በቃ ይሄኛውን አልበም ይዝለለኝና በቃ ሶስተኛውን አልበም ገባ አሁን ሁለት የተለያየ ነጥብ ሆነ። እኔ ምለው ሀሳብ ልክ ከሆነ ወይ ሶስተኛውን አልበም እኔ እሰራለሁ እንደዛ በሚል እና ያው ትንሽ የስራ ማለመመቻቸት ነበረ በወቅቱ። እኔም በጣም ብዙ ስራ ነበረብኝና በትንሹ ኢንቮልቭ ከማረግ በደንብ በቃ በሰፊው ብገባ ስለመረጥኩኝ ሁለተኛው አልበም ላይ በቃ ሙሉ ለሙሉ ሳልሳተፍ ቀረሁኝ። በምትሰራቸው ቅንብሮች ላይ ያበጋዝ ተጽዕኖ እንዳለ ብዙዎች ይናገራሉ፣ እኔም ማስተውላለሁኝ። አንተ ይህንን ልብ ብለሃል? አዎ በደንብ ሊሆን ይችላል። ምክንያቱም እኔም ከአብዛኛው ቅንብር ምናልባትም አንዳንዴ ከምሰማቸው የውጭ ዘፈኖች ትልልቅ ስታንዳርድ ካላቸው ያበጋዝ በልጦብኝ ተመችቶኝ ሰማዋለሁ። አሁንም ድረስ ያበጋዝ በተለይ ቀደም ሲል የነበሩትን ስራዎች በጣም ወድጃቸው ሰማለሁና ይሄ ምንድነው ተጽዕኖ አሳድሮብኛል ብዬ አምናለሁ። ግን ያው ያበጋዝን ላስመስል ምናምን ብዬ ቁጭ ብዬ አርጌው አላቅም። ግን በቃ ስለምወደው የሱን ነገሮች ምናልባት ወደዛ የመሳብና ያንን ሳውንድ የማድረግ ነገሮች አለው እና አንዳንድ ሙዚቃዎቼ ላይም አያለው እንደዚህ አይነት ነገሮች ያበጋዝን ሳውንድ ምናምን። ግን በጣም ስለምወደው ወደዛ በቃ ልክ የሱን አይነት ነገሮችን ሳገኝ ምናልባት እጠቀማቸዋለሁ ብዬ አምናለሁ። ተናገር ብትባል ያበጋዝ በጣም የሚመስጥህ ነገር ምንድነው? አንድ ነገር ብዙም ሊሆን ይችላል፣ ችግር የለውም። አበጋዝ ለኔ አሁን በኪቦርድ በመጫወትም ብትል በሳውንድ ሪኮርዲንግ በአሬንጅመንት በእነዚህ ሁሉ ነገሮች ውስጥ እኔ በእርግጠኝነት ማንኛውንም ሙዚቀኛ ጠርተህ ብትጠይቅ እነዛን ሁሉ ነገሮች በደንብ ፕሮፌሽናል በሆነ ደረጃ የሰራ ብቸኛ ሰው ለኔ ኢትዮጵያ ውስጥ አበጋዝ ነው። ምክንያቱም አንድ ሰው በህይወት ዘመኑ በአንድ ነገር ላይ ነው ገባ በደንብ ሄዶ አቺቭ ማድረግ የሚችለውና እሱ በተለያየ 2 3 4 ሰው ህይወት ውስጥ የምታገኘውን ሰርተው ለፍተው የሚያመጡትን ኳሊቲ ለብቻው አምጥቶታልና በሳውንድ ደረጃ ብትሄድ በሱ ደረጃ ይሰራ የለም። በጣም ብዙ ስራዎችን የተለያየ አይነት ሳውንድ ለእያንዳንዱ አርቲስት እየፈጠረ በመስራት በዛ ደረጃ ብትሄድ እንደሱ ይሰራ የለም። ኪቦርድ ደግሞ አጫዋወቱ የተለያየ ኪቦርዶች ይጠቀማል። በጣም ለቴክኖሎጂ በጣም ቅርብ ነው። ቶሎ ነው ሁሉ ነገር አፕግሬድ የሚያደርገውና ከዚህ አንፃር እኔ ያበጋዝ መመርጠው ነገርም የለም። ሁሉንም ነገር ነው የሱን ሞዶ። አበጋዝ ያው እድሜው መገስገሱ አይቀርም።
ተተኪ ይፈልጋል። ትክክለኛው ተተኪ ኪሩቤል ነው ብለህ ታምናለህ? አይመስለኝም። ከሚቀጥለው ጄኔሬሽን እሱን የሚተካ ሰው ካልመጣ ከባድ ነው። እሱ ምልም ሁሉም ሰው የራሱ አሻራ አለው። አበጋዝ ራሱን መሆን የሚችል ሰው የለም። አሁንም የመጡት አዳዲስ ሙዚቀኞች፣ አዳዲስ ልጆች የእሱን ስራ እየሰሙ ምክንያቱም ተጽዕኖ አለ ሁሌ የኢትዮጵያ ሙዚቃ ውስጥ ከመጣ ከዚህ በፊት የነበሩት አበጋዝም ብቻም ሳይሆን ኤልያስንም ልትወስድ ትችላለህ። ከዛ በፊትም በባንድ እነ ሮሃ ባንድንም ልትወስድ ትችላለህ፣ እነ ኤክስፕረስ ባንድ። ከዛም በፊትም ደግሞ በ50ዎቹ በ60ዎቹ ውስጥ የነበሩትም ባንዶች ብትወስድ የሁሉም ውጤት ነን እኛ አሁን ያለ ነው እና ያ ሁሉ ነገር ተሳስሮ ያ ሁሉ ነገር ተቀናጅቶ ነው አሁን የምትሰማው ሙዚቃ የመጣው። አሁን ካለው ያው ጄኔሬሽን ቴክኖሎጂ ከነዛ ነገሮች ጋር ተደማምሮ የምትሰማው ነገርና ከጊዜ በኋላ ራሳቸውን ስራዎች አጠብቅም በተሻለ መንገድ። አበጋዝ ደግሞ በዛ ዘመን ተመልሶ ወጣት ሆኖ ቢሰራ ብለ ሊሰሩ የሚችሉ ልጆች ይመጣሉ ብዬ አምናለሁ። እኔ በተቻለ መጠን እሱ ያደረጋቸውን እሱ የቀየራቸውን ነገሮች ወይ ምናልባትም ከዛ የተሻሉ ነገሮች ያ በአቅሜ ሞክራለሁ። ግን አበጋዝም ሲሰራ እሱ የሚሰራበት የነበረበት ነገር አለ ገባህ? አዲስ ነገር ለማምጣት የኢትዮጵያ ሙዚቃ ለመቀየር በዛ መንፈስ ነው እንጂ ከዛ ፊት እሱ አይቶት የተከተለው ሰው የለምና እኛም እንደዛ በዛ አይነት ሞቲቭ ሙዚቃን ለመቀየር ሙዚቃውን ለማሳደግ ከሄድን አይታወቅም እንደ አበጋዝም እንሰራ ይሆናል፣ ከአበጋዝም የተሻለ እንሰራ ይሆናል። ስለዚህ አንድ ሰው ብቻ አበጋዝን ይተካሉ እያላምንም ብዙ አበጋዞች ሊፈጠሩ ይችላሉ እያምናለሁ። እሱ ግን በጣም በአንተ ላይ እምነት አለው። እንደውም አንድ ጊዜ የሰማሁት የአሊ ቢራን አልበም ይመስለኛል እሱ አሳልፎ የሰጠ። ስለሱም ንገረን እስኪ ትንሽ ነገር። ለእኔ በጣም ትልቅ ነገር ነው። ከአበጋዝ ጋር እንገናኛለን፣ እናወራለን፣ ብዙ ነገሮች ይረዳኛል። በጣም ነው ማከብረው። ሳያው ሁላ በቃ ከልጅነት ሙዚቃ ከጀመርኩበት ጊዜ ጀምሮ ማደንቀው ሰው ነው። አሁንም ድረስ ማያውና የምከተለው ሰው ነውና ሁሌም ቢሆን ለሱ ትልቅ ቦታና ክብር አለኝና ከሱ ምንም ነገር ቢመጣ እቀበላለሁ። የመጀመሪያው ነገር ማለት ነው እና እሱ አምኖበት አሊ ቢራ በጣም ትልቅ አርቲስት ነው። እሱ ጋር ሊሰራ ሄዶ አንድ ወቅት እሱ ደግሞ ትንሽ የተጨናነቀ ፕሮግራም ላይ ነበር ይመስለኛል አበጋዝና ያው እኔ አሁን አልችልም ይሄን ያህል ጊዜ ይፈልጋለሁ፣ ግን ኪሩቤል ጋር ሄደ ብትሰራው ጥሩ አድርጎ ሊሰራል ይችላል፣ አዲስ ወጣት ልጅ ነው ምናምን ብሎ ነግሮት አሊ ቢራ ጋር መጥቶ ያው አንድ አልበም ሰርተናልና በጣም ደስተኛ ነበርኩኝ ከአበጋዝ በመምጣቱ። አሊ ቢራም በጣም በዚህ አጋጣሚ በጣም ላመሰግነው እና ላደንቀውም የምወደው ሰው ነው። ምክንያቱም የሙዚቃ እውቀቱ እንደዚህ ዝም ብለን ዘፈኖቹን ስንሰማ ወይ መድረክ ላይ ሲጫወት የምናየው ብቻ አይደለም። በጣም ሰፊ እውቀት አለው። አሬንጅመንት፣ የሙዚቃ አሬንጅመንት ተምሯል። እሱም ብቻም ሳይሆን የእያንዳንዱን ኢንስትሩመንት ሬንጅ ሁሉን ነገር ያውቃል። ዜማዎቹ በጣም አሪፍ ዜማዎች ነው የሚሰራው እና ከሱ ጋር በቃ ትምህርት በለው ከሱ ጋር ያሳለፍኩትም ጊዜና ያን አልበም ኢትዮጵያ ውስጥ አልወጣም። እዚህ ኢትዮጵያ ውስጥ የወጣውን አልበም ለውጪ ገበያ ድጋሚ መስራት ፈልጎ ነበር የሰራ ነው። መልካም፣ ወደ ፈጣኖቹ ጥያቄዎች ልሻገር። የፈጣን ጥያቄዎች አንድ ህግ አለ። የትኛውንም ጥያቄ አለመመለስ አይቻልም እና ባጭሩ ነው ደግሞ የሚመለሰው። ከቃቃ ደስ የሚልህ ነገር? ድብብቆሽ። የቃቃ ሚስትህ ማን ነበረች? አላስታውስም። የምትነዳው መኪና? ኤክስኪዩቲቭ ቶዮታ። ከቀኖች ማንን ትወዳለህ? ሐሙስ። ሰው ያስቀየምክበት ጊዜ? ሳላቀው ብዙ ሊሆን ይችላል፣ ግን አንድ ቀን ብዬ ማስበው የለም። ወደ ሌሎቹ ጥያቄዎች ልሻገር። ሙዚቃ ቅንብርህ ላይ የቤዝ ጊታር በተለይ በጣም እየተጠቀምክ ይመስለኛል እና ፍቅርህ እዛ ላይ በጣም የጨመረ ይመስለኛል። ምንድን ነው ምክንያቱ? እውነት ነው፣ ቤዝ በጣም እወዳለሁ። ከዚህ በፊትም ባንድ ውስጥ ቤዝ ሳገኝ ምናምን እንደዚህ መሞካከር መነካካት እወድ ነበረ። ልክ ኪቦርድ ከጀመርኩበት ጊዜ ጀምሮም የቤዝ ሳውንድ እና አጫዋወት በጣም ይስበኛል። ለሙዚቃው ደግሞ በቃ ላንድ በተለይ ለሙዚቃ አሬንጅመንት ትልቁን ቦታ የሚይዘው በእኔ እምነት ቤዝ ነው። የድራሙንና ከዛ በኋላ ያሉትን የሙዚቃ መሳሪያዎች መሀል ላይ የሚያስተሳስረው ከዘፈኑን ሁሉንም ብቻ መሀል ላይ ሴንተሩ ቤዝ ጊታር ነው እና ያ ነገር ይስበኛል። ከዚህ በፊትም አገር ውስጥ ያሉ በጣም ምርጥ ቤዚስቶች አሉና የእነሱን አጫዋወት በጣም ወዳለሁ፣ አደንቃለሁ። በተለይ ለአማርኛ ሙዚቃ ላይቭ ቤዝ ስትጠቀም ይሄ አሁን በሚዲ ከምንጫወተው የበለጠ ላይቭ ቤዝን ስትጫወት በጣም ሙዚቃውን የበለጠ ያሳምረዋል እና በላይቭ ቤዝ የተሰሩ ከዚህ በፊት የነበሩ ሙዚቃዎችን በጣም አደንቃለሁና አሁን ያ ነገር እየሳበኝ ሳላስበው እኔም ራሴ ቤዝ ገዝቼ አሁን አጠናለሁ፣ እጫወታለሁና በተቻለ መጠን የምሰራቸው ሙዚቃዎች ላይ አሁን በተለይ በቅርብ ጊዜ ያሉት ሙዚቃዎች ላይ በቤዝ ጊታር ሙዚቃውን አሬንጅ ሳረገው መጀመሪያ ራሱን ቤዙን እየተጫወትኩ ለማድረግ እየሞከርኩኝ ነው።
አንዳንድ ዘፋኞች እንደውም አንዳንድ የሙዚቃ አቀናባሪዎች የሚሉት ነገር አለ አንተን በተመለከተ በባንድ ስራ በጣም ከመጠመዱ የተነሳ የስቱዲዮ ስራዎቹ ቁጥራቸው በቁጥር ደረጃ ትንሽ የቀነሰ ይመስላል ይላሉና ቅሬታ እያቀረቡብህ ነው። ምላሽ ምንድነው? የባንዱም ሳይሆን እኔ አሁን የስቱዲዮ ስራ ሰራ በጣም ተረጋግቼ አንድ ስራ ላይ ብዙ ጊዜ ቆይቼ መስራቱን ነው የምመርጠው። በእርግጥ ያው ከኑሮ ሁኔታ አንጻር አብዛኛው ሰው ያቺን ገንዘቧም ትንሽ ስለሆነች ብዙ ስራ ካልሰራ የመጠቀም እንትኑ አነስተኛ ስለሆነ ከዛ አንጻር ነው። እኔ ደግሞ በተቻለ መጠን ኖሬን ዝቅ አድርጌ የተወሰኑ ስራዎችን ይዤ እኔም ሳልጨናነቅ በዛ ላይ ደግሞ ትልቁ ነገር አርቲስቶቹን እኔ ጋር የሚመጡትን አርቲስቶች ስቱዲዮ ከገቡ በኋላ ገንዘብ ከተቀበልኩኝ በኋላ ማመላለሱን ደጅ ማስጠናቱን አልፈልገውም። ምክንያቱም ሁሉንም አከብራለሁ። ትልቁንም ትንሹንም ጀማሪውንም ነባሩንም አርቲስት በእኩል መንገድ ማየት ነው የምፈልገውና ያንን ነገር ደግሞ ለማድረግ በጣም ፕሮግራም እንደሆነ በምትችለው በአቅምህ መስራት አለብህ ብዬ አምናለሁና የባንዱ ስራም ባይኖርም ሙሉ ለሙሉ ባይኖርም አሁን እኔ ከምሰራበት እንትን ከበፊት ጀምሮም ከመጣ በቃ በአመት 2 አልበም ውስጥ ወይ 3 አልበም ውስጥ ብሳተፍ ነው። ከዛ በላይ ብዙ ስራ አልሰራም እና ደግሞ በተወሰነ ደረጃ የምወዳቸው የሚመስሉኝ ሙዚቃዎች ላይ ወይም መሞከር የምፈልገው አዲስ ስታይል ካገኘሁኝ እነዛ ላይ እሳተፋለሁ። ግን ከዛ ተረፈ ደግሞ በጣም ብዙ እድሉን ያላገኙ አዳዲስ አቀናባሪዎች ስላሉ ሁሉንም ነገር እኔ ተቆጣጣሪ ልስራ ማለቱ ግብዝነት ይሆናል እና ሁሉም ቢሳተፍ አዳዲስ ነገር መስማት ይቻላል ብዬ አምናለሁ እና ከነዚህ ነገሮች አንጻር ነው በጣም የተወሰኑ ውስን ስራዎችን የምሰራው። ሁለቱ ላይ እንድታወዳድሩልኝ እፈልጋለሁ። መድረክ ላይ ኪቦርድ መጫወትንና ስቱዲዮ ሆኖ ማቀናበርን የትኛውን ትመርጣለህ? ወይም ደግሞ አንዱን ብቻ የግድ አድርግ ብትባል ምቾት የሚሰጥ የትኛው ነው? የመድረኩን አይነት ስሜት ስቱዲዮስ መቼም አታገኘውም። የመድረኩ በጣም የበለጠ ነው። ምክንያቱም የምትጫወተው ፊት ለፊት እጅ ላይ ያለው ነገር በቀጥታ አድማጭህ ወይም ተመልካችህን ምን እንደሚያረገው እዛው ታያዋለህ። እየሰራ ያለው ነገር እዛው አጠገብ ሆኖ ከኦዲየንሱ ጥሩም ካልተጫወትክ ጥሩም ከተጫወትክ እዛው ፊቱ ላይ ታነባለና ያንን ስሜት ስቱዲዮ ውስጥ አታገኘውም። ስቱዲዮ ውስጥ የሰራው ስራ ከአመት በኋላም ከ2 አመት በኋላም ወጥቶ የመሰማት እድሉን ካገኘ ጥሩ ፕሮሞሽን ካገኘ ወይም ስራው ጥሩ ከሆነ ከዛ በኋላ ነው ከአድማጭ ይሄን ስራ ጥሩ ነው ምናምን ብለህ የምታገኘው ማለት ነው። ስለዚህ ያው የምሰራው ስራ ደግሞ ሁሌ ሙዚቃ ስለሆነ ማዝናናት ኢንተርቴይን ማድረግ ስለሆነ ከዛ ሳይድ ካለው ሰው ደግሞ መስማት ትፈልጋለህ፣ ማወቅ ትፈልጋለህና ከዛ ጋር ይያያዛል። አንዱ ምረጥ ብትለኝ በእርግጥ የመድረኩን ነው መመርጠው። ከኪስ አንጻርስ የትኛው ነው ኪስህን የሞላው በደንብ? እውነቱን ለመናገር በሙዚቃ ደረጃ የትኛው የተሻለ ይሆናል አሁን ማሰብ ሳያስፈልገኝ አይቀርም እንጂ የትኛውም ስራ ኪስ አይሞላም። ቢዝነሱ መሆን የሚችልበትን ያህል አልተሰራበትም። የሙዚቃው ቢዝነስ አድማጩም ቢሆን የተከፋፈለ ነው። ግን አብዛኛው ችግር ያለው ያው ከፕሮዳክሽን ከአርቲስት ጋርና እንደዚህ ከህጎች ጋር በምናምን በተያያዘ ነው። ኢንተርቴይንመንት ውስጥ ብዙ አልተሰራም ብዬ አምናለሁ በሙዚቃው ዘርፍ። ግን አሁንም ቢሆን ያው እንደው ለመኖር እሰራለሁ እንጂ ለገንዘብ ብዬ ገንዘብ ላይ ትኩረት አድርጌ የምሰራው ነገር የለም እና በዛ ምክንያት አላውቀውም የትኛው የተሻለ እንደሚገኝበት። ግን በየትኛውም በዚህኛውም በዛኛውም ሳይድ በደንብ ጠንክረ ጊዜን ወስደህ ከሰራህ የተሻለ ነገር መስራት ይቻላል። የተማርከው ምኒልክ ትምህርት ቤት ነው። ከሄኖክ አበበ ጋር ጓደኝነትም እዛ እንደጀመራችሁ ይታወቃልና ስለ ትዝታው ትንሽ ነገር ንገረን። በጣም ደስ የሚል ጊዜ ነበረኝ። ሙዚቃም የጀመርኩት ያው እንዳልከው ሃይ ስኩል ከገባሁኝ በኋላ ነው። ወደ 10ኛ ክፍል አካባቢ ሆኜ ነው። ከዛ በፊትም በጣም ሙዚቃ ውስጥ መግባት ፈልግ ነበረ፣ ግን ያው ቤተሰብ ይከለክለኝ ነበረ። ግን መጀመሪያ ያው ሙዚቃ ትምህርት ቤት እንደጀመርኩኝ ተምሬያለሁ። አልፋ የሚባል ትምህርት ቤት፣ የግል ትምህርት ቤት። ከዛ የትምህርት ቤት ባንዱን ነው ጆይን ያደረኩት። ከዛ ከትምህርት ቤት ባንድ ጆይን ከማድረጌ በፊት በእርግጥ ከሄኖክ ጋር አንድ አካባቢም ስለሆነ ሰፈራችን እንደዚሁ እንተዋወቃለን። በኋላ ግን ዛ ሙዚቃ ክበብ ውስጥ ተገናኘን። በጣም ብዙ ልጆች ነበሩ ሙዚቃ ክበብ ውስጥ። ዳንኤል የሚባል ሳክስፎን የሚጫወት አለ፣ አሁንም ብዙ ቦታ ይሰራል። እንደዚሁም ድምፃዊ መስፍን፣ ሄኖክ፣ ወርቅነህ፣ ኤልያስ በጣም በርካታ
በጣም አሪፍ ታለንት ያላቸው ልጆች ነበሩና በቃ ያ ጊዜ የሚመለስ አይመስለኝም። ምክንያቱም ምንም ነገር ሳታስብ ሙዚቃ ብቻ አስበህ የምትሰራበት ጊዜ ነበረ እና ያኔ ከሙዚቃ በቃ ያለን ጊዜያችንን በሙሉ ሙዚቃ ላይ ነው ማጥፋት የምንወደው የነበረውና ልጅነትም ስለነበር ደስ የሚል ግንኙነት ነበረን። እርስ በርስ ብዙ ፈን ነበረውና ጥሩ ጊዜ ነበረኝ። አሁንም ከአብዛኞቹ ልጆች ጋር እንገናኛለን። በጣም ጥሩ ጓደኛዬ ነው ሄኖክ። ከስራውም ውጪ ስራውን ዳር ብታረገው ከስራ ውጪ ሰው በስራ ያቀናል እንጂ ጥሩ ጓደኛዬ ነው፣ ጥሩ ወዳጄ ነው። አንተን አናግሬ ስለ ጃኖ ባንድ ባላነሳ ደስ ላይል ይችላል። ለትውስታ እንዲረዳ ጃኖ ባንድ ሲመሰረት የመጀመሪያው ስልክ ጥሪ ከማን ነው የመጣልህ? እኔ ጋር ሲመጣ ድራመራችን ዮሐንስ መኮንን እሱ ነበር የደወለልኝ። በፊት እኛ ባንድ ውስጥ እንጫወት ነበር፣ ዘመን ባንድ የሚባል ነበረን ከጓደኞቼ ጋር እዛ አብሮን ይጫወት ነበር እና ደውሎልኝ ያው እንደዚህ የሚባል አዲስ ፕሮጀክት ጀምረናል፣ በጣም አሪፍ ነው፣ ማኔጀር አለው፣ እንደዚህ አይነት ፕሮዲውሰር አለው፣ እነዚህ ነገሮች አሉትና ምን ይመስልሃል ብታይ አለኝ። ተገናኝተን አወራን። ከዛ ከማናጀሯ አዲስ ገሰሰ ጋር ማወራን። በዛ አማካኝነት ነው ስለ ጃኖም በደንብ የሰማሁትም ወደ ጃኖም ለመግባት ሀሳቤን የቀየርኩትም። ከቅርብ ጊዜው ጀምር ከኢትዮ ሚኒክ ጋር በመተባበር ይመስለኛል ወደ ጀርመን ሀገር ሄዳችሁ አንድ ሾው ነበራችሁ። እንዴት ነበር? ከሌሎቹ ቱሮች ምን ይለየዋል? የዚህ የመጨረሻ ሾዋችን እንዳልከው ጀርመን ነበረ። ይሄ ከአውሮፓ እግር ኳስ በየአመቱ ከሚዘጋጀው ፕሮግራም በአሁኑ ጀርመን ላይ ነበረ። እሱም ፕሮግራም ያው በተመለከተ ነው ሄደን የተጫወት ነው። በጣም አሪፍ ኮንሰርት ነበረ። ለእኛም በቃ ትልቅ ልምድ ያገኘንበት ኮንሰርት ነበረ። ምክንያቱም እኛ በነበርንበት መድረክ በዛኑ ቀን ጋሽ መሐሙድም ነበረው ኮንሰርትና በጣም ደስ የሚል ጊዜ ነበረን። ኮንሰርቱን የታደመውም ተመልካች በጣም ቁጥሩ ብዙ ነበረ። በር ላይ የነበረው ይሄ ሰውን የማስገባት ሂደት ቲኬት ቆርጦ ትንሽ የዘገየ ነበረ፣ ከሰዓቱ ጋር ትክክል አልነበረም እና በጣም በቃ ሙዚቃ ስንጀምር ሰዎቹ በጣም ከመጓጓታቸው የተነሳ በር ገንጥለው ገብተው በቃ ትልቅ አደጋ ደርሶ ኮንሰርቱ ለተወሰነ ደቂቃ ምናልባትም ለአንድ ሰዓት ያህል ተቋርጦ ከዛ ነገሮች ተረጋግተው ነው የቀጠለውና በቃ የገባኝ ነገር ምን ያህል ሰው የሙዚቃ ፍቅር እንዳለው የሀገሩን ሙዚቃ ምን ያህል አፕሪሺየት እንደሚያደርግ ጥሩ ጊዜ ነበረን። ከዛ ፊት ደግሞ ጃኖ በቃ ያልጠበቅናቸው ሁኔታዎች የነበሩበት አጋጣሚዎች ነበሩ። ግን በተለይ ደግሞ መቀሌ ኮንሰርት ነበረን እና መቀሌ ዩኒቨርሲቲ ያው በጣም ትልቅ ነው፣ በጣም ብዙ ተማሪዎች የሚገኙበት ዩኒቨርሲቲ ነው እና እዛ ለምን እንደሆነ አላውቅም በጣም በተለየ ሁኔታ በጣም ብዙ ሺህ ወጣት ነበረ። በጣም ከምጠበቅነው በላይ እኛም የሰራንበት ቦታ በጣም ትልቅ ነበረ። እንደዚህ አይነት ክራውድ አጋጥሞን አያውቅም። በቃ ሾው ተጀምሮ እስኪያልቅ አብረውን ነው የሚዘፍኑት፣ አብረውን ይዘላሉ። በቃ መጠጥ የለ ምን የለ በባዶ ስሜት በቃ 3 ሰዓት 4 ሰዓት ያህል አብረውን እና በዚህ አጋጣሚ በቃ እነሱንም ማመስገን ፈልጋለሁ። ምክንያቱም የኛን አስተሳሰብ ሙሉ ለሙሉ ነው የቀየሩት። ከሀገር ወጥተን ወደ ውጭ ሾው ከማቅረባችን በፊት ነበረ የኢትዮጵያ ቱር እያደረግን ሌላም ክፍለ ሀገሮች ውስጥ በጣም ደስ የሚል ነገሮች አጋጥመውናል። በተለይ ጃኖ ባንድ ብዙ ወጣቶችን ይስባል። አሁን ያለው ወጣት ጃኖ ባንድ በደንብ ስሜታቸውን ይገልጽላቸዋል ብዬ አምናለሁ እና ከዛ አንጻር በጣም ብዙ ወጣት ተከታይ ያለውና እኛም ያው የምንፈልገው ወጣቱን ነው አብሮን አድጎ አብሮን የሚያረጃውን ጄኔሬሽን እና በጣም ጥሩ ጊዜ ነበረን። ወደ ፈጣኖቹ ጥያቄዎች ልሂድና ከዛ የመጨረሻዎቹ ጥያቄዎችን አነሳለሁኝ። ቆንጆ ነኝ ብለህ ታምናለህ? አላምንም። ከዚህ ቀደም ሰርግ ስትሰራ ሊሆን ይችላል ለመጀመሪያ ጊዜ ሙሸርከው ታዋቂ ሰው? አላስታውስም፣ ግን ብዙ ታዋቂ ሰዎችም ሙሽር ያለው ሚካኤል በላይነህ ከማስታውሰው ውስጥ ነው። ግን ብዙ አርቲስቶችም ሙሽር ያለው ብዙ አርቲስት ወዳጆቼን። ለፍቅር ጠይቀህ እምቢ የተባልክበት አጋጣሚ አለ? አለ። አዎ ሃይ ስኩል አለ። ኦፍ ኮርስ አለ። በምን ተደመደመ? አለቀስክ ወይስ? አይ አላለቀስኩም። ነገሩ ፍቅር በቀጥታ መጠየቅ ከባድ ነው። እንደዛም አላደረኩም። ግን ያው በመለማመድ በመተዋወቅ ሂደት ውስጥ በኋላ ላይ ያ ሰው ሌላ ሰው እንዳለው ስትረዳ ያው የነበረውን ነገር አምነው ወደ ነበርክበት ቦታ የመመለስ ነገር አለ። እንደዛ አይነቱ ነው የገጠመኝ። አንዳ በርገር ወይስ ድፎ ዳቦ? ድፎ ዳቦ። ከሙዚቃ ውጪ ሱሴ የምትለው ነገር? ፊልም። መድረክ ላይ ሲዘፍን ቁጥር 1 ነው የምትለው አርቲስት? ጋሽ መሐሙድ፣
ቴዎድሮስ ታደሰ ቀደም ሲል አሁን ካሉት ውስጥ ብዙ ዘፋኞች አሉ። ዘሪቱ ዲበኩሉ ብቻ ስንቱን ዘርዝሬ ልጨርስልህ። እነዚህ ሁሉ በጣም የሚያስደስቱኝን አስቀደምኩኝ እንጂ በጣም በርካታ አርቲስቶች አሉ። ወደ ሌላው ጥያቄ ልሂድ። የፊልም ትወና ላይ ተሳትፈ ነበረ ከዚህ ቀደም መልአክ የሚል ፊልም ይመስለኛል። ትወናውን ተውከው ቶታሊ? ከዛ በኋላ ጠፋህ፣ ልም ብለህ ጠፋህ? ትወናውን ጀምሬውም አይደለም ያው መልአክ ላይ አጋጣሚ ፊልሙ የኔ ወንድሞች ናቸው ፕሮዲዩስ ያደረጉትና የፊልሙ ስቶሪ በሙዚቀኛ ህይወት ዙሪያ ስለነበረ በዛ ወቅት ደግሞ ገና ጅማሬ ላይ ስለነበረ ፕሮዳክሽኑ ይሄ ትልልቅ አክተሮች ምናምን በገንዘብ ደረጃ ብዙ አፎርድ ማድረግ የሚችልበት አይነት ታይም አልነበረም እና ከዛ አንጻር አንድ ካራክተር ነበረ ለኔ የተሰጠኝ ካራክተር ቀላል ነው። በጣም ትንሽ ሚናዎች ነው ያሉት። በዛ ላይ ደግሞ ምናልባት አንተ ሙዚቃ ውስጥ ስላለ ደግሞ ኪሩቤል ምን ሰራ ብሎ ኢንተረስትድ ሆኖ ይሄን ፊልም የሚያዩት ሰዎች ይኖራሉ። እኔን ብቻ ሳይሆን እኔም ብለው ሊያዩ መጥተው ፊልሙ በጣም አሪፍ ስለሆነ በኋላ ላይ ፊልሙ እንደማይተው የበለጠ የመወደድና ያ ነገር የምታየት እድል ይኖረዋል በሚል ነው እንጂ የገባሁት ፊልም ትወና የኔ ሙያዬም አይደለም። ምናልባት መሞከሬም ራሱ ትልቅ ወንጀል ሳይሆን አይቀርም። ምናልባት ከቁንጅና ጋር የተያያዘ ሊሆን ይችላል። አንተ አላምንም ትላለህ እንጂ ብዙዎች ቆንጆ እንደሆንክ ይናገራሉ። ግን ጥሪ ቢቀርብልህ አተውንም? ከዚህ በኋላ በፍጹም አልደግሞ ስተት ነው። ቅንብሩ ላይ ከሁለት ነገር አንጻር ያንተን ህልም እንድትነግረኝ ይፈልጋለሁ። መድረስ የምትፈልግበት ያልደረስክበት ለመለካት ከባድ ነው። የማስባቸው ነገሮች አሉና የምታስበውን ነገር አንዳንዴ ተግባራዊ እያረከው ካልሄድክ ጊዜ ያልፍብሃል እና ይሄ ደግሞ ብዙ ነገሩ ከጊዜ ጋር የተያያዘ ነው። አድማጩንም የአድማጫችንንም የመስማት ችሎታ ስፋቱ ምን ያህል እንደሆነ አሁን አዲስ አበባ አካባቢ ከተማው ጋር ስትመጣ አብዛኛው ለውጭ ሙዚቃ ከፍተኛ ሁኔታ ጆሮን የሰጠ አድማጭ አለ። እንደዚሁም በከፊል ይሰጣል፣ ምንም የማይሰማም አለ የውጭ ሙዚቃ። እየሄድክ ወደ ክፍለ ሀገር እንደዚህ ወደ ቀጠሩም ስትገባ አብዛኛው ህዝብ ያለው እዛ አካባቢ ነው። ከዛ አንጻር ደግሞ ስትሄድ ሰፊ ነው። አንድ ስራ ስታቀርብና አገሩ በሙሉ እንዲሰማ ስትፈልግ ያንን ነገር መጀመሪያ የሆነ ቦታ ላይ መወሰን አለብህ በዚህ ደረጃ ብለህ ማለት ነው። እና አሁን በእኔ አቅም መስራት የምችላቸው ወይም ሰራለሁ ብዬ የማስባቸው ነገሮች አሉ። አንደኛው ነገር እኔ ራሴ ምንድን ነው መስራት የምችለው? ባህል ነገሮችን ነው መስራት የሚቀለኝ? ዘመናዊ ነገሮችን ነው? የባንድ ቴስት ያላቸውን ነገሮች ነው መስራት የምችለው? ስለዚህ በእኔ በምችለው በአቅሜ ነው ገባ አስተዋጽኦ ማድረግ የምችለው። እኔ ደግሞ ባልሰራውበት አካባቢ ደግሞ ሌሎች በጣም የተሻለ መስራት የሚችሉ ወጣቶችም አሉና እንደኔ በእኔ አቅም ማድረግ የምችለውን ብዙ ነገር ለመሞከር ፈልጋለሁና ከዛ ነገሮች ውስጥ አንዱ የኢትዮጵያን ሙዚቃ ወይም በአማርኛ ቃላቶች በኢትዮጵያዊ ዜማ ራሱን ሳይለቅ ግን በተለያዩ ስታይሎች ያልተሞከሩ አሉ። አሁን ሬጌ ተሞክሯል በደንብ በተለያየ አሁን በሮክም ጃኖ እየሞከረ ነው። ሌላም አርቲስቶች በደንብ ሰርተዋል። ላቲን በምናምን ብቻ በተለያየ አይነት ስታይል ከበፊት ጀምሮ ሲሰራ መጥቷል እና ደግሞ ሌላ ያልተሞከሩ ማአት ጀነሮች አሉና በነዛ ጀነሮች መሞከር ፈልጋለሁ ሙዚቃን አይነት። ሁለተኛው ነገር ደግሞ ይሄ በሪኮርዲንግ ደረጃ በባንድ በፊት የነበረውን ሳውንድ በጣም አብዛኛው ሰው በተለይ በፊት ሙዚቃ አድማጭ የነበሩ በሰባዎቹ ከዛም በፊትም የነበሩት ሙዚቃ የሚወዱ ሰዎች አሉ። አሁንም የሚመጣው አዲስ ትውልድ ያንን የሚሰማ አለ። አሁን ያለውን ነገር ብዙ ደስ የማይለውና በተወሰነ ደረጃ ደግሞ ያንን ሳውንድ በእኔ አቅም ካሉት አርቲስቶች ጋር ተባብሬ የተወሰኑ ስራዎችን ሁሉንም ወደዛ ለመመለስ ሳይሆን የተወሰኑ ስራዎችን በዛ መልኩ ለማቅረብ እንደ ጃኖ ደግሞ በጣም ታለንትድ ልጆች ናቸው ጃኖ ባንድ ውስጥ ያሉት። በቃ በጣም ብዙ ኃይል አለ ጃኖ ውስጥ። ያንን ኃይል ብትበትነው ብዙ ባንድ ወይም ብዙ ነገር መስራት የሚችል ትልቅ ፖቴንሻል አለና አንዳንዴ እንደዚህ አይነት ኃይል አንድ ቦታ ስታመጣ በደንብ ማኔጅ ካልተደረገ በትክክል ልክ
ጥሩ ነገር ማምጣቱን ያህል ከባድም ሊሆን ይችላል። በቃ ኮንፊውዥን ሊፈጥር ይችላል። የአንደኛው ሙዚቀኛ ከአንደኛው ሀሳብ ጋር ያለመስማማት፣ የአንደኛው ቴስት ከአንደኛው ቴስት ጋር አለመስማማት ሊመጣ ይችላል እና አሁን የኔ ስራ እሱን ነገር ማስታረቅና በአንዱ በምን አይነት መንገድ ቢሄድ ሁሉም ሰርቶ ሁሉም ያለውን ነገር አውጥቶ ቤስት የሚባለውን ነገር እንዴት መስራት ይችላል የሚለው ነገር ላይ ነው እንጂ በቅንብሩ ትልቅ ተሳታፊነት የለኝም። አብዛኛውን ነገር ሚካኤልን ታውቋለህ፣ ሚኪ ነው የሚሰራቸው። የባንዱ ሚዚካል ዳይሬክተር እሱ ነው። እኔ ደግሞ ሞር ባንዱ ማኔጅ እና ሊድ ማድረጉ ላይ ነኝ፣ ባንድ ሊደር ላይ ነኝ። በዛ በኩል እኔም በቃ በሚጠበቅብኝን ድርሻ በዛ በኩል የሚዘፍኑትም ልጆች ምን አይነት ዜማ ቢሰሩ ከነሱ ድምጽ ጋር ጥሩ ተቀባይነት ሊያገኙበት ይችላሉ። እነዛ ነገሮች ላይ ነው እየሰራሁኝ ያለሁት። አንተ ለማቀናበር የምትጠቀምባቸው መሳሪያዎች አሳውቅልን ለአድማጮቻችን። ፊት ለፊታችን ከሚታየው ድራም እንጀምር። ኦኬ እሺ። ያው ይሄ አኩስቲክ ድራም ሴት ነው፣ ደንበኛ ከበሮ ማለት ነው። ድራም ዘመናዊ ከበሮ። ከዛ የሚመጣው ድምጽ እያንዳንዱ ነገር ያው ለእያንዳንዱ ድምጽ ተብለው የሚሰሩ ማይክሮፎኖች አሉ። እነሱ እንደዚህ በሚክሰር በኩል አልፈው ያው ወደ ኮምፒውተሩ ይቀዳሉ ማለት ነው። ያው ድራም መሰረታዊ ነገር ነው። አሁን በተለይ ሙሉ ባንድ ሲባል ሁሉ የሚነሳው ነገር የድራም በተለይ አኩስቲክ ድራም ከበሮን ራሱን ፊት ለፊት ድራመሩ እየተጫወተው ቀድተ የምታገኘው ሳውንድ ነው። አሁን ምናልባት ከዚህ ከ6 ወር ወደዚህ በተለያዩ ሙዚቃዎች ላይ እየቀዳን እያሳደግኩት ነው ያለሁት። በጣም ከባድ መሳሪያ ነው ለመቅዳት፣ በተለይ በሚፈለገው ደረጃ። አሁን ይህንን ድራም ለመቅዳት አሁን እኛ ከተቀመጥንበት ክፍል ቢያንስ 2 እጥፍ 3 እጥፍ የሚተልቅ ክፍል ውስጥ መሆን አለበት እና ደግሞ ክፍሉ በትክክል አኩስቲክ ተደርጎ መሰራት አለበት። ለዛ ነው ውጭ ያሉት ስቱዲዮዎች የተሻለ ሳውንድ የሚያወጡት። ምክንያቱም ያ ድራም ከራሱ ከሚወጣው ድምጽ ይልቅ ክፍል ውስጥ የሚያስተጋባው ድምጽ ሩም አምቢያንስ የሚሉት ነገር አለ። የዛ ሳውንድ ነው ድራሙን በቃ ትልቅ ነገር እንዲሆን የሚያደርገውና አድማጭ ቁጭ ብሎ ወይ በሄድፎን ወይም በስፒከሮቹ ሲሰማ ክፍሉን ሁላ እንዲያየው እንዲስለው የሆነ ትልቅ አዳራሽ ወይም ትልቅ እንትን ውስጥ እንዲመስል የሚያደርገው ነገር እሱ ነው እና ከዛ አንጻር በዛ ደረጃ ራሱ እኔ እንጃ ብዙ ስቱዲዮ የለም ኢትዮጵያ ውስጥ 1 ወይ 2 ቢኖር ነው። እኔ ጋም ራሱ ገና ወደፊት ወደዛ ወስደዋለሁ የሚል ሀሳብ ነው እንጂ ያለኝ። አሁን እየሰራሁበት ያለሁት እንዳልኩ ነው፣ አድካሚ ነው። ያንን ነገር ለማምጣት ብዙ አርቲፊሻል የሆኑ ነገሮችን መጠቀም ይኖርብኛል። ከዛው ተረፈ ዛጋ ሊድ ጊታሮች አሉ፣ አኩስቲክ ጊታሮች፣ እነሱንም እንጠቀማለሁ። አልጫወትም። በእርግጥ ብዙ ጊዜ ጊታር የሚጫወቱ ልጆች መተው እንዲጫወቱ አደርጋለሁ። ይሄ ደግሞ ቤዝ ጊታር ነው። 4 ስትሪንግ አለ፣ እዛ ጋር ደግሞ 5 ስትሪንግ ቤዝ አለ። እነዚህን ያው ራሴ የሚጫወታቸዋለሁ። እነሱም ትልቅ አስተዋጽኦ አላቸው ከቅንብሩ አንጻር። በተለይ ይሄኛው ድራሙ የቤዝ ካላስገባበት ላይቭ ጥቅም የለውም። በቃ አብሮት ነው በደንብ የተሻለ ጥሩ ድምጽ የሚያወጡት። እንደምታዩ ኪቦርዶች አሉ። እነዚህ መድረክ ላይ የምጫወትባቸው ናቸው። እዚህ ስቱዲዮ ውስጥም የእነሱን ድምጾች ጠቀማለሁ። ብዙ ድምጾች አሉት የኪቦርድ ውስጥ ሳምፕል የተደረጉ የላይቭ ኢንስትሩመንት ድምጾችንም እነሱን እንጠቀማለሁ። ይሄ ሚክሰር ይባላል፣ ዲጂታል ሚክሰር ነው። ይሄ ደግሞ የምታስገባው ድምጾች የተሻለ ኳሊቲ እንዲኖራቸው ይረዳል። እነዚህ ሞኒተር ስፒከሮች ናቸው። የምትሰራውን ሳውንድ ትክክለኛውን በምንም ሁኔታ ያልተጋነነ ድምጽ እንዳትሰማ እና እዚህ የምትሰራው ነገር ደግሞ በተለያየ ስፒከር ነው ሄዶ የሚሰማው። በትልቅ ሳውንድ ይሰማል ክለብ ውስጥ ወይም ትልልቅ ስቴጆች ላይ፣ እንደዚሁም በየቤቱ በትንሽ ቴፕ፣ በመኪና ቴፕ እና ያንን ሁሉ ነገር የምትሰማበት አንድ ስፒከር ነው የሚኖርህ እንጂ ቤት ውስጥ ያንን ሁሉ ስፒከር ማድረግ ስለማትችል እነዛን ሁሉ አመጣጥነህ እንድትጠቀም ያልተጋነነ ድምጽ እንዲሰጥህ ያደርጋል። እዛ ጋር ሳውንድ ካርድ የሚባል ነገር አለ። ያው እሱም ከኮምፒውተሩ ካለው ሳውንድ ካርድ በተሻለ ሁኔታ ድምጾችን እንድታስገባ የሚረዳ ነገር ነው። አብዛኛው ከሱ ጋር የተያያዙ ነገሮች ናቸው። ፕሪአምፖች አሉ። ያው ከዛ ኮምፒውተር አለ። እነዚህ ነገሮች ናቸው ለጊዜው ነው ስቱዲዮ ያሉት። አድማጮቻችን ምናልባት ምስሉን ያገኙ ይመስለኛል፣ የስቱዲዮውን ምስል። የመጨረሻዎቹ ፈጣን ጥያቄዎች። እድሜህን ስደምረው 30 ሞልቷል። ልክ ነኝ? በጣም ጎበዝ ነው። ትክክል።
ጂም መስራት አቆም? አዎ ጂም አሁን ያን አልፎ አልፎ ቤት ውስጥ እንቀሳቀሳለሁ እንጂ ከጊዜ እጥረት አንጻር እየሰራሁኝ አይደለም። ግን ጀምራለሁ ብያለሁ ቅርቡ። የምትጠራው የሙዚቃ መሳሪያ? የለም ሁሉንም መሳሪያ በትክክል እስከተጫወትከው ድረስ የሚጠላ ሆኖ በጣም አሪፍ የምትለው ጥሩ መሳሪያ እኮ በትክክል ካልተጫወትከው ጥሩ አይነት ድምጽ እንዳያወጣ ልታደርገው ትችላለህ። ስለዚህ የሚጠላ መሳሪያ አለ ብዬ አላምንም። የሚያስቀናህ ኪቦርዲስት? በሁሉም ነው የምቀናው ማለት ይቻላል። በጣም እኔ እንጃ በጣም ብዙ አሉ። አንድ ሰው መጥራት በጣም ከባድ ነው። እሺ ይሄም ግዴታ ነው። የመጨረሻ ጥያቄ ነው፣ የፈጣኑ ጥያቄ አካል ነው። ድሪም ቲም ታውቃለህ አይደለ? የእግር ኳስ ላይ የሚሰራ ድሪም ቲም ልክ እንደዛው አንድ ዘፋኝ ከፊት ታደርግልኝና ቤዙንም ሊዱንም አንድ ላይ አስይዘህ ሙሉ ባንድ ስራልኝ። በጣም ከባድ ጥያቄ ነው። እያንዳንዱ ሙዚቀኛ በተለያየ እንትን ላይ ስታስቀምጠው የተለያየ ነገር ነው ያለው እና አጭር መልስ ስትካልከኝ ለዚህ በጣም ከባድ ነው። ቢሆን በጣም ደስ የሚለኝ የነበረው ግሩፕ ወይም አንድ ላይ ሲጫወት በጣም ደስ የሚለኝ የነበሩ ሰዎችን ያው አንድ ላይ አድርጌ ማስቀመጥ ሊኖርብኝ ይችላል። ቴዎድሮስ ታደሰ በጣም እወደዋለሁ። የመጨረሻ ዝምታን አልበምና እዛ ላይ ያሉትን ሙዚቃዎች አበጋዝ ኪቦርድ ላይ ሆነው፣ ፋሲል እንደዚሁም ድራም ላይ ሳሚ፣ ጊታር ደግሞ አሁን ካሉት ልጆች ምናልባት ጊታር ፕሌየሮች አንዳቸውም ሊሆኑ ይችላሉ። መምረጥ እየከባድ ነው ዋሰለፍና እንደየስታይሉም ስለሚለያይ ነው። ብቻ እነዛን ሙዚቀኞች ለኔ በጣም ትልቅ ትዝታ አላቸው እና እንደሱ አይነት ግሩፕ ብራስ ላይ ደግሞ አሁን አዳዲስ ልጆች አሉ፣ ላይቭ ባንዶች ምን አለ በዛ ጊዜ ኖሮ ከነሱ ጋር በተጫወቱ ብዬ የምላቸው ልጆች ኤክስፕረስ ባንድ ውስጥ ያለው ብቻ ከባድ ነው። ግን አንድ 5-6 ባንድ ብትለኝ ወዲያው ደረደርልህ ነበር። አንድ ባንድ ግን ከባድ ነው በጣም። ኢንስትሩሜንታል ሙዚቃ የመስራት ፕላን አለ? አዎ ኢንስትሩሜንታል ሙዚቃ የመስራት ፍላጎት አለኝ። በፊት በተለይ በጣም ብዙ ሙዚቃዎችን ሰማ ነበር። አሁን ግን የተወሰኑ አርቲስቶች 1-2-3 አርቲስቶች ናቸው እየሰሩ ያሉት እዚህ ዘርፍ ላይ። ግን በተለይ ሙዚቀኛ እኔ አሁን አብዛኛውን የኔና ጫወት ያሳደገልኝ ምናምን ብዙ ኢንስትሩሜንታሎች በፊት እኔ በወጣሁበት ሰዓት ነበሩ እና በጋዝ ብዙ ስራዎችን ሰርተው ነበረ። የያሬት ተፈራ አልበም፣ ሌላም የነ ሞገስ ሀብቴ፣ የነ ቴዎድሮስ ምትኩ የነዚህ ሰዎች ስራዎች ነበሩ። የነ አቢ ሰሎም የነሱ ስራዎች ላይ እና በጋዝ እነ ፋሲል እነ ሳምሶን እነዚህ ስራዎች በተለይ ኢንስትሩሜንታል ስለሆነ ሙዚቃ እረፍት ለሚፈልገው ሰው ከዘፈን ትልቅ ማሳረፊያ ናቸው። በጣም መንፈስን የሚያድስ ነገር አለው እና ለሌላው ለሙዚቀኛው ደግሞ ያ ነገር በጣም ይረዳል፣ በጣም ሰፖርት ያደርጋል። እና አበጋዝ ምናምን ስጠራ በሰራቸው ዘፈኖች ምናምን ብቻም ሳይሆን በተለይ ደግሞ አበጋዝን በደንብ ያወቅኩት ኢንስትሩሜንታል ሙዚቃዎች ላይ ነው በትክክል የሱን አሻራ ማየት የቻልኩትና ለኔ አሁን በዛ በኩል ብዙ ነገር ተላልፎ ወደኔ መጥቷል። ጠቃሚ የሆነ እውቀት አግኝቼበታለሁ ማለት ነውና ያ ነገር ብዙ ቢሰራ ብዙ ሙዚቀኛ በተሻለ ደረጃ መውጣት ይችላል ብዬ አምናለሁ በራሴ። እሱም ብቻም ሳይሆን የአንድ ሰው አሻራ በተለይ ለሙዚቀኛው በትክክል የምታገኘው እንደዚህ ራሱን ፕሮዲውስ አድርጎ የሚወዳቸውን ነገሮች መስራት ሲችል ነው። አለበለዚያ ከአንድ ድምጻዊ ጋር ሲሰራ በብዛት አልበም የሚጠራውን በዛው ሰው ነው። ፕሮዳክሽኑንም ሰውየው በሚያመጣው ዜማ ላይ ተንተርሰህ ነው የምትሰራው። አብዛኛውን ነገር የሰውየውን ስሜት ጠብቀህ ነው የምትሰራው እንጂ ሙሉ ለሙሉ የራስህን ስሜት አታረግም። መደረግ አለበትም ብዬም አላምንም። ግን እንደዚህ ኢንስትሩሜንታል ሙዚቃዎች ላይ ስሜትህን ትንሽ ሰው ሊሆን ይችላል የሚሰማው፣ ሰፊ አድማጭ የለውም ኢንስትሩሜንታል ሙዚቃ ኢትዮጵያ ውስጥና ግን ሁሉም ሰው ስሜቱም ቢያስቀምጥ የሚል እምነት አለኝና እኔ አሁን ቅድም እንዳልከው 30 አመት ሞልቶኛል እና በቃ አሻራ ኖረኝም አልኖረኝም እያስቀመጥኩኝ ማለፍ አለብኝ ብዬ አምናለሁ። ነገ ላይ ኪሩቤል ተብሎ የኪሩቤል ሙዚቃ ስትሰማ የእንትናን ሙዚቃ ብቻም ሳይሆን በቃ የራሱም አልበም ቢኖረው ይሄ ሰውዬ ጥሩ ነው ገባ እና እንደዛ የመስራቱ ሀሳቡ አለኝ እና እንደዚሁም ለመነሻ ብዬ አንዳንድ ነገሮችን አሁን ጀምሬያለሁ። ያናገርኩት ኪቦርዲስት ነው። ድምጻዊ ስናናገር ዝፈኑልን እንላለን። ኪቦርዲስት አናግረን ዝም ብለን ብንሄድ አድማጭ ቅር ይለዋል። በኪቦርድ የሆነ ነገር ተጫወትልኝ። ምክንያቱም ኪቦርድ ስትጫወት መጥቼ ባንድ ላይ አልቀረስኩኝም፣ አልበምም የለህም ደግሞ የኪቦርድ ስለዚህ የግድ መጫወት ይኖርብሃል። አድማጮቻችን እንዲሰሙ በኪቦርድ ብቻ እንዲሰሙ ስለፈለኩ ነው።